አርቲስት ቴዲ አፍሮ በመግለጫ እንዳይሰጥ ተከለከለ የሚል ነገር ሰምተናል። ተወዳጁ ኮሜዲያን ፍልፍሉ ኖዚዩስ መጣ ስትሮክ መሆኑን እንዳትስቁ፣ ይሄን ደግሞ አይታችሁ እንዳትስቁ። በአለም ላይ አሁን አነጋጋሪ የሆነ ኢትዮጵያዊ ነው። እሺ የታለ ይታያ ያዘው እየዘለላችሁ ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ የእናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። የፋሲካ በዓል እንዴት ነበረ? ጥሩ ጊዜ አሳለፋችሁ? ደስታ መልካም ነገር በቤታችሁ ሰፋ ገባ እንዲልበት እመኝላችኋለሁ። ከሰሞኑ ምን እየተወራ ነው? አሽሩካ ያው ለቀምቀም አድርጌ አጣፍጬ ለማቅረብ ተዘጋጅቻለሁ። ቪዲዮ ላይክ እያደረጋችሁ እንድትካተሉ እጋብዛለሁ። በሀገርም በውጭም ያላችሁ ቤተሰብነንና መልካም ምኞታችሁን መልካም ፋሲካ እየተመኛችሁ አሽሩካ የምርጦች ምርጫ ይቀጥላል። ምን ሳምንት ላይ እንገኛለን? ያዙት የዘለላችሁ ወይ ይላል እንግዲህ። አቤት ዘንድሮ ያው የበዓል ቫይቡ እንደቀጠለ ነው። እሺ የታለ ይታያ ሰብ ያዘው እንግዲህ ቶቶት በጣም ይመቹኛል በእውነት ምር ደመቅ ብለዋል። ሰባ እንግዲህ ይብላል አቦ ደመቅ ብለዋል። በዓሉ ፈከተ ደመቅ እንዳለ እንደቀጠለ ነው። አርቲስት ቴዲ አፍሮ በታሪካዊ ሁኔታ አልበሙን ሊለቅ ነው። ነገር ግን መግለጫ እንዳይሰጥ ተከለከለ የሚል ነገር ሰምተናል። በስምንተኛው ቀን በስምንተኛው ወር በ2018 በ8 ሰዓት ሐሙስ ዕለት ኢትዮሪካ የተሰኘ አልበሙን ይለቃል። አስደንግጧቸዋል። እንግዲህ ገና የሚመጣው ምን ይል ይሆን? ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙን እንደሚወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙን ይሄ 18 ዘፈኖች የያዘውን አልበሙ ምክንያት በማድረግ ደግሞ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ከአርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል። ይሄ ነው ገና ሳይወጣ ቴዲ አፍሮ ምንድነው ለህዝብ የሚያስተላልፈው የሚናገረው ተብሎ ገና መንቀጥቀጥ ውስጥ የገቡ ሰዎች ያሉ ይመስለኛል። እንዲያውም ይሄንን አልበሙን ቀድሞ ተፈራርሞ ከነበረው ድርጅት ጋር ዘፈኑ እዛ ላይ ሊለቀቅ ሲልም የሆነ እስቲ ይሄን አውጣውና ሌሎቹ ይለቀቃሉ ሲባል ያው ስምምነት ላይ አለመድረሳቸው ከዛ ያው በራሱ ዩቲዩብ ቻናል ለመልቀቅ እንደተስማማ እየተነገረ ነው። ተባራሪ ወሬ እንግዲህ ከዛ እየተጣደፈ ይገኛል እና ቴዲ አፍሮ ግን አልበሙን ይለቀዋል። ቴዲ አፍሮ አይደለም ዩቲዩብ ላይ ወንዝ ላይ ቢለቀው እኛ እናዳምጠዋለን እየተባለ እየተነገረ ይገኛል። ይቀጥላል። የእነዚህ ደግሞ በጣም የወደድኩት ተውኔት ነው። ተመችቶ ተወዳጅ ዮ ማሪዮስ በአቤልና ሳምሪ እንዲህ እየተቀወጠ ነው። እሺ ተረጋግጦ ተሰብስበው መልሳቸው ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሽካ ካለሽበት ገስግሽ ገርሽ እጅብሻ ጥሎሽ አቅርብና የእናችንም ጉልበት እስምና ይሄ ዘፋን እንዴት ነው? ወኔ ቀስቃሽ ነው። ያላገባ ያላሰብን ሁላ
እንዴት ነው ተነሱ በቃ ላኩ ሽምግልና በቃ ዝም ብላችሁ ላኩ እያስባለን ይገኛል። እዚህ ጋር ደግሞ ሌላ ትኩሳት ቲክቶከር ጃኒ ገለመሌ የእናት ጉዳይ ትንሽ እናንሳው። እነዚህ ልጆች ደግሞ ሲነሱ የእናት ነገር ተነስቷል። በቅድሚያ ይሄ ልጅ እናቱ በቅርቡ ያረፈችበት የቅዱስ ጊዮርጊስ ተጫዋች ስቴዲየም ላይ የገጠመውን ነገር እስቲ እንመልከት። በእውነቱ ኦማይ ጋድ ልብ ይነካል በእውነት። ይህ ፍጹም የተባለ የቅዱስ ጊዮርጊስ ተጫዋች ነው ሚል ነው እንግዲህ እናትየው በቅርብ እንዳረፉ ነው። እንደዚህ ደጋፊዎች ደግሞ ስጦታ ሰጥተውታል። ሶ ሃርት ብሬኪንግ። በአንድ በኩል ያው ክብር ለማሳየት ነው እናትን እንደዚህ አድርገው ይዘውለት የመጡት፣ በሌላ በኩል ደግሞ ያው ሀዘኑም አልደረቀለትም። ያ ብረውት ነው ያው እንደዚህ እነሱ መስጠት የፈለጉት። ግን አንዳንዶች ሀዘን የሚቀሰቅስ ነገር ለምን ታደርጋላችሁ የሚል ኮሜንት አንዳንድ ተመልክቻለሁ። እንደምትሰሙት ከኋላ ያው ስለ እናት እየዘፈኑ ነው እንግዲህ የእናት ፍቅርን እየገለጹ እንደዚህ ያደረጉት። ከእናት በላይ ውድ ስጦታ የለምና ያንን የሰጡት። እግዚአብሔር ነፍሳቸውን ይማር ያጽናና። በእውነት የእናት ነገር ያው ያንገበግባል። አመታትም ቢያልፉ ያው የታወቀ ነው። የእናት ጉዳይ ሲነሳ እዚህ ጋር ቲክቶከር ጃኒ ደግሞ ከነ ቤተሰቧ አባት እናቷን እንደዚህ አዶናይ ገለመሌ ያው ቲክቶከር የምታውቁት ነው። እዛ ጋር አንድ ነገር ደግሞ ተፈጥሯል። እናት እንዴት በደም ሳታለብሻት እንደዚህ የሚል ነገር ደግሞ እዛ ጋም አነጋጋሪ ነገር ተፈጥረዋል። እስቲ እንመልከት። እንደዚህ አይነት ግብዣ ቦታ እንደምትጠሪያ ስታውቂ እናትሽን ምንም ችግር የለው እህቶችሽን ጸጉር ቤት ውሰዷት ብለሽ ሹሩባ በቤትም የሚሰራ ሀሳብ ካለ ያ ከዛም ሀገር ልብሷን ለብሳ ወይም ደግሞ ሽፎን ለብሳ አባትሽ ምንም አንድ ሱፍ ነው፣ ምንም አያስፈልገውም፣ ጸጉር መስተካከል ነው። እዛ ሴት ሆሊውድ ትጫወች የለ እንዴ? ምን አይነት ቦሊውድ እና ወለዱን ጨዋታ ትጫወቻለሽ? ተወቃሽ ያው ቲክቶከር ጃኒ ነች። ቤተሰቦቿ ጋር እንደዚህ ስትዝናና ይሄ ቪዲዮ ነው እንግዲህ የለቀቁ ይሄንን እየተናገሩ ያሉት። እዚህ ጋር በነጭ የለበሱት እንደምታዩቸው በነጠላ ያው እዚህ ጋር እንደዚህ መምጣታቸው ለምን የሚል ነው እንግዲህ ኮሜንታተሮች በጊዜያዊነት እየገለጹ ያሉት። እናት ከልጆች ከአባት ጋር በተነጻጻሪ በደንብ አልለበሰችም። በጸጉሯን ገለመሌ እንደዚህ እንዴት ሳታስቧት ቪዲዮ ላይ ይዛችሁ መጣችሁ ነው። ያው ለእናት ካለ መቆርቆር ፍቅር ነው። እንዴት እናት ከልጅ በላይ ብትከብር ብትለብስ ነው ደመቅመቅ በትል ነው እንጂ ክብሯ እንዴት በተለይ ሚዲያ ላይ እንደዚህ ስትመጣ የሚል ነው። መነሻው ጥሩ ነው። ለእናት ከመቆርቆር ነው። ግን ከዚህ በፊት ያው እንደዚህ አይነት ቪዲዮዎችን ስትሰራ ጃኒ እና ለእናት ደግሞ ቤት ገዝቼ የምችለውን ነገር አድርጌ የሚል ነገርም ስትገልጽ ተመልክቻለሁ ከዚህ በፊት። ያው እናት ምንም ቢደረግላት መለኪያውም ምኑም የለም። የሚለበሰው ቢሰጣት የሚደረገው ሁሉ ቢሰጣት፣ በተለይ እናት በሕይወት ያላችሁ ክብር ስጧት፣ ፍቅር ስጧት። ሁሌ የምናገረውም ነገር ነው። እኔ ቪዲዮ የተለያየ ጊዜ ስትሰራ የምታዩን ሰዎች ደስ ይላል። ክብር ለምን አልተሰጣትም? እናት የሚገባት እኮ ከኛ በላይ መልበስ ከኛ በላይ ማጌጥ አለባት የሚለው ምንም ጥርጥር የለውም። ጥሩ ነገር ማንባበት ነው። መልስ ያው ባለቤቶቹ ቢሰጡ ጥሩ ነው። ግን እናት እንደዚሁ በቃ ዝም ብላ ራሱ መታ ጎናችን አጠገባችን ብትሆን ከልጅና ከምናምን ደስታ በቃ ያለው ደስታ ፏፏ ነው። እዚህ ጋር አዘንን አለቀስን አላሉም።
መቼም በቃ አንዳንዴ የሆነ ነገር ይዘን ሶሻል ሚዲያ ላይ ዋይ የምንለው ነገር እኔ ይገርመኛል። ለማንኛውም እናት ትወደድ፣ ትከበር፣ ትድመቅ፣ ትልበስ ያው የሚለውን እናሰምርበታለን። ለማንኛውም ያው አነጋጋሪ ጉዳይ ስለሆነ በሚለው ነው ያመጣውላችሁ። እዚህ ጋር ደግሞ ሌላ ትኩሳት አይጠቅምም አይረባም የተባለ ያለውን ቆሻሻ ነገርን የፈጠራ ችሎታቸውን ተጠቅመው እንደዚህ በፋሽን እና በመኪና መስራት ችሎታ የአነጋጋሪ የሆኑ እነዚህ ሁለት ልጆች እንመልከት። እቺን የመሰለች የምታምር መኪና የት ሀገር የተመረተች ይመስላችኋል? አሜሪካ፣ አውሮፓ ወይንስ ቻይና? ስንት ሚሊዮን ዶላርስ የምታወጣ ይመስላችኋል? ቀውጢ ነች እቺ መኪና። ተመልከቱ። ሀገር ውስጥ አምርተናታል እየተባለ ይገኛል። ከባህር ዳር ነው እንግዲህ የተሰማው የፈጠራ ችሎታ። ኦኬ፣ እቺ መኪና የተሰራችው በሀገራችን ኢትዮጵያ በባህር ዳር ከተማ ነው የተሰራችው። ይህ ወንድማችን ብሩክ ወንዲፍራው ይባላል። የባህር ዳር ከተማ ወጣት ነው። ይችን የመሰለች ሌክዠሪ መኪና የሰራት እሱ ነው። አሎ ቤተሰብ፣ ብሩክ ወንዲፍራው ይባላለሁ። ይችን መኪና የምታያትን በአይነቷም በይዘቷም ለየት ያለች መኪና የሰራው ብሩክ ወንዲፍራው ይባላለሁ። በባህር ዳር ከተማ ነው የሚገኘው። እውነትም ወንዲፍራው ስምህ ራሱ በቃ ስራን ይመሰክራል። እቺ የፈጠራ ችሎታ እንዴት ነው ወንዲፍራው ከባህር ዳር? እኔ ወድጀዋለሁ፣ ተመችቶኛል። እናንተስ ምን ትሉታላችሁ? ያው የፈጠራ ችሎታ እናበረታታለን፣ በርታለን ወንድማችን ባለህበት ነው ምንለው። ይሄን ደግሞ አይታችሁ እንዳትስቁ። በዓለም ላይ አሁን አነጋጋሪ የሆነ ኢትዮጵያዊ ነው ታዳጊ ልጅ ቆሻሻ የተባሉ ነገሮችን ሰባስቦ ይኸው እንደምታዩት ጎማ የለ ገለመሌ እንደዚህ የፋሽን ነገሮችን እያሳየ ይገኛል። አዳሜ ይሄ ቆሻሻ ብለ የጣልከው ነገር ሁላ ማንን ትጠሯለ? ቃሉን ና ብለ ትጠሯለ። እሱ ይሄው እንደዚህ ህይወት ይዘራላል። የቆሻሻ ነገር አሎት ቃሉ የጥሮት የፋሽን ሾው ትርኢት እያሳዩታል እየተባለ ነው እንግዲህ የሚገኝለት። መልከት በቃ ማዳበሪያውን ይዞ ሸክ ነው። አሪፍ አለባበስ አድርጓት እንደዚህ ይቀይራታል ማለት ነው። ይሄ ልጅ በእውነትም ልዩ ችሎታ ያለው ልጅ ነው። ብዙዎች ያው ያደናነቁት ይገኛሉ። ለምሳሌ ይሄ ገጽ ቃሉ የፈጠራ ችሎታ በቃ ብዙ ነገር ማሳያ እንደሆነ ሁሉንም ነገር ማሸነፍ እንደሚችል ማሳያ ነው። የተለየ ነገር እንኳን ሳይኖረው የተለያዩ እቃዎች መስሪያ ዲዛይን ማድረጊያ ነገሮች ሳይኖሩት ባለው ችሎታ ይህንን እያሳየን ይገኛል። ይሄም ደግሞ ያው ኢንተርኔትን እያነጋገረ ነው። ልዩ ችሎታ እናደንቃለን የሚል መልእክት አይነት እየተላለፈ ነው። ብዙዎችም ያደናነቁት ይገኛሉ። ይሄ ልጅ በኢንተርናሽናል ደረጃም ወደ ተሻለ ነገር መሄድ የሚችል ነው። ድጋፍና ክትትል ካለው ጥሩ ቦታ ይደርሳል። የምታስታውሰው ከሆነ ሶል ሬብልስ የሚባል ካምፓኒ የመሰረተችው ቤቴልሄም እጅግ ባለሀብት ነች። አሁን ያናጠጠች ነች። እንደሚታወቀው ኢትዮጵያ ውስጥ ባሉ ከሚባሉ ባለሀብት ሴቶች መካከል የምትጠቀስ ነች። እንደዚህ ከወዳደቁ የጎማ ይሄ በረባሶ ምናምን የሚሰራውን ያንን ወደ ጫማ ትልቅ ብራንድ መቀየር በመቻሏ በዓለም አቀፍ ዩኒቨርሲቲዎች ምናምን እየሄደች ቆሻሻን ወደ ተሻለ ምርት በማሳደግ በሚል ዓለም ላይ በርካታ ሽልማቶችን በአፍሪካ ደረጃም በዓለም ደረጃም የተቀበለች ነች። ያው እንደዚህ አይነት ነገሮች ይበረታታሉ ለማለት ነው። የፈጠራ ችሎታ እናበረታታለን። መልካም እድል። ይህ ልጅ የተሻለ ቦታ ደርሶ እንደምናየው እርግጠኛ ነን፣ ክትትል ካገኘ ማለት ነው። ይቅና እንላለን። ይቅናችሁ። እንግዲህ የፈጠራ ችሎታ በየቦታ ያላችሁ እስቲ እንደዚህ ታግ አርጉኝ፣ እያመጣው አስተዋውቅላችኋለሁ። በነገራችን ላይ እናበረታታለን። የአሽሩካ ቤተሰቦች እንደዚህ ችሎታ ያለው ሰው ይቀጥላል። ተወዳጁ ኮሜዲያን ፍልፍሉ ድንገተኛ ህመም ሆስፒታል መግባቱ ተነግሯል። ተመልክተናል። እዚሁ መጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ይሄ ነው የሰው ልጅ ነገር። ዛሬ ቆመን አለን ስንባል ነገ ደግሞ እንደዚህ ተሰባሪ ሸክላ መሆናችን የሚታይበት በእውነት ያሳዝናል። እግዚአብሔር ይማረ በሉት። እግዚአብሔር ይማረ። ቁስልን የውሻ ቁስል ያድርግልህ ፍልፍሏችን። እና ምንድን ነው ምክንያቱ? ስትሮክ እንደዚሁ የጥንቃቄ መልእክትም ተላልፏል። ከዚህ ጋር ተያይዞ ለሌሎች ግንዛቤ የሚሆን ነገር እግረ መንገድ እንድትሰጭልኝ ነበረ። 3ኛ ቀን አሳልፎን የመጣው ወዲያው አልመጣም። በደም መቋረጥ ስትሮክ ወይም ኢስኬሚክ ስትሮክ በሚባለው ነው የመጣው። በጣም የተለመደው ምክንያት ደም ግፊት ነው። ደም ግፊት፣ ስኳር በሽታ፣ እነዚህ በጣም ኮመን የሆኑ የተለመዱ በውጭም እንደ ኢንተርናሽናልም እኛ ሀገርም
የተለመዱ ምክንያቶች ናቸው። ሌሎች ደግሞ የልብ ምት መዛባት፣ ሲጋራ ማጨስ፣ አልኮል፣ ላይፍ ስታይላችን ጀነራል፣ አለመንቀሳቀስ፣ ውፍረት መጨመር፣ እነዚህ እንግዲህ የተለመዱ ምክንያቶች ናቸው። በበዓል ቀን በእንደዚህ ሁኔታ አባይ ቲቪ ላይ የተላለፈ መልእክት ጥንቃቄ ያስፈልጋል ነው። ሕክምና በሚያስፈልገን ጊዜ አንዘናጋ ነው። ያው የሚጠብቀን እግዚአብሔር ነው። ከሁሉ በላይ የጤና ባለቤት እሱ ነው። ነገር ግን ከሰው ልጅም ደግሞ የተሰጠን ኃላፊነት ሲሰማን ማድረግ ያለብን ነገርም አለ። በዚሁ ጥንቃቄ እንድናደርግ የሚል መልእክት ነው እንግዲህ የተላለፈ ያለው። እናመሰግናለን ለመልእክቱ። እግዚአብሔር የማረ በድጋሚ በቅርቡ ተሽሎ ወደ ስራ እንደምትመለስ ተስፋ እናደርጋለን። ፍልፍሏችን ነቃ ነቃ ትላለ እንግዲህ ያዘ እንግዲህ በቃ ቫይቡ እየመጣ ነው። አሁን ቀጣይ እንግዲህ ሰርግ ነው። ምንድን ነው? ተጋቡ ነው? ተዋለዱ ነው? ፈታ ፈታ አድርጉት። በጋብቻ የምትጠቃለሉ ሰዎች ከወዲሁ መልካም ምኞት። ከአሽሩካ ቻናል ፍቅር እናበረታታለን፣ መገናኝ መዋደድን። አዎ እናንተ አግቦ እኛ እናገባም እንጂ ችግር የለውም። እንደዚህ እየታቀፋችሁ እየተባለ ነው። አዎ እንደዚህ ተቃቀፉና ምናምንም የሚል መልእክት እያስተላለፉ ነው። ከብቶች ጣራ ላይ የመውጣታቸው ነገር ደግሞ አነጋጋሪ ሆኗል። ለፋሲካ አነጋጋሪ ከነበሩ ጉዳዮች ይሄ ነው። እንደዚህ ጣራ ለጣራ ሲሄዱ አንድ አይደለም ሁለት እንደዚህ አይነት ቪዲዮች ተመልክቻለሁ። ይሄው እንዴት ወጡ፣ ምን አስወጣቸው የሚለው እኔ እንጃ። እንግዲህ ማውቀው ታሪክ የለም። እንደዚህ አይነት ነገሮች ተመልክቻለሁ። ያው እንደዚህ አይነት የከብቶች እንቅስቃሴ በከተሞች መካከል እንመለከታለን። እንደ ቀልድ እንዲያውም ቪዲዮ የተቀረጸ ሲለቀቅ እያየን ነው። ያው ስናይ የሚያዝናና የሚያስቅ ነገር አለው። ግን በአዲስ አበባ ቦሌ ክፍለ ከተማ የአንድ 59 ዓመት ያላቸውን ሰው በእንደዚህ አይነት ነገር ደግሞ ህይወታቸው እንዳጡ ተሰምቷል። በፋሲካ ከተሰሙ አሳዛኝ ነገሮች መካከል ነው። ያሳዝናል። ሰው ለበዓል ለደስታ ሲዘጋጅ ደግሞ እንደዚህ አይነት ነገር መሰማታቸው፣ እንደዚሁ ከብቶችን እንደዚህ ይዘው የሚመጡ ሰዎችና አደጋ የማስከተሉ ነገር በህግ ጥበቃስ እንዴት ነው የህጋዊ ጉዳይ የሚለውም አነጋጋሪ እንደሆኑ ነው ከዚህ አባት ህልፈት ጋር ተያይዞ የተገለጸ ያለውና ጥንቃቄ ማድረግ ያስፈልጋል። በእውነት እንደዚህ አይነት ነገሮች ያሳዝናሉ። ሰው በደስታ ቀኑ የሀዘን ድባብ ሲያጠላ ለቤተሰብ ልብ ሰባሪ ነው። በእውነት ያሳዝናል። ነፍሲማ ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን ይመስል ነበረ። እንደዝናናችሁ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። የቀጣይ ሰው ይበለን። ኢትዮጵያ ኤርትራውያን ሁላችሁ የምትካተሉኝ ከልብ አመሰግናለሁ። ሁሌም ስለምታበረታቱኝ አብራችሁኝ ስለሆናችሁ እስከዚህ ድረስ ደግሞ እስከ መጨረሻው ያያችሁ ሰዎች ሁላችሁንም ከልብ አመሰግናለሁ። ከመውጣታችሁ በፊት ላይኳን ማድረጋችሁን ለሚመለከታቸው ይጠቅማችኋል ለምትሉ ሼር ማድረጋችሁን በትህትና እጠይቃለሁ። አሽሩካ የምርጦች ምርጫ። አመሰግናለሁ።